እኔ በብዛት ያስተዋልኩት ይህ በተለይ ለእህቶቻችን ነው። ጂኖች ወደ እህቶቻችን የሚሳቡት ዋነኛው መንገድ በመኝታ ቤታቸው ውስጥ ባለው መስታወት በኩል ነው። በአንዳንድ ሰዎች ላይ ቁርአን ስቀራባቸው ጂኖች ራሳቸውን እንደነገሩኝ ከሆነ መስታወት ለነሱ ከሰው ጋር ለመገናኘት በጣም ቀላሉ መንገድ ነው። ስለዚህ ሁሌም ለእህቶቻችን የምመክረው መኝታ ቤታችሁ ውስጥ መስታወት ካለ ፊቱ ወደ አልጋችሁ እንዳይዞር አድርጉ። ወደ መስታወት ስትመለከቱም ቢስሚላህ በሉ። በክፍሎቻችሁ ልብስ ከማውለቃችሁ በፊትም ቢሆን ቢስሚላህ ማለትን እንዳትረሱ። በአሁኑ ጊዜ ወንዶቹም ቢሆኑ መጸዳጃ ቤት ውስጥ ራቁታቸውን ሆኖ ፎቶ ይነሳሉ። መጸዳጃ ቤት እኮ የሸይጣኖች መኖሪያ ነው። የሆነ ሰው እንዲህ ያደረገ ጅን ቢለክፈው ራሱን እንጂ ማንንም ጥፋተኛ ማድረግ አይችልም። ሴቶች ደግሞ መጸዳጃ ቤት ውስጥ ሆነው ሜካፕ ተቀብተው ፎቶ ተነስተው ሶሻል ሚዲያ ላይ ፖስት ያደርጋሉ። ይህ ጅኖችም ጭምር ወደ እነሱ እንዲሳቡ ምክንያት ይሆናል። የእነሱ መሳብ ደግሞ ብዙ ጉዳቶችን ሊያስከትል ይችላል። ሁሌም ነው የምነግራችሁ፣ መስታወት ጂኒዎችን ይሰው። በውስጥ መስመር በኮሜንትም በርካታ ሰዎች እንደነገሯችሁ መስታወት አተኩረን በምናይበት ሰዓት መልካችን እየተቀየረ ይሄዳል። ይህንን የጂኒ ለውጥ እንለዋለን። ሁለተኛው ደግሞ ባኞ ቤት ያልተገባ ነገር ማድረግ። አስታውሱ፣ ሽንት ቤት የጂኒዎች መኖሪያ። ቪዲዮን በቻላችሁት አቅም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱ። ፓርት 3 ይቀጥላል።